የአርባ ምንጭ ዩኒቨርሲቲ ተማሪ በዶርም ውስጥ በአሰቃቂ ሁኔታ በጩቤ ተወግቶ መገደሉን ዩኒቨርሲቲው አስታወቀ። የአርባ ምንጭ ዩኒቨርሲቲ ተማሪ የሆነው ናትናኤል ጸጉ አሰፋ በዶርም ውስጥ በአሰቃቂ ሁኔታ በጩቤ ተወግቶ መገደሉን ዩኒቨርሲቲው አስታውቋል። የአርባ ምንጭ ዩኒቨርሲቲ የስነ ትምህርትና የስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በዶርም ውስጥ በደረሰበት ጥቃት ትናንት ጠዋት ሚያዝያ 28 ቀን 2017 ዓ.ም ከፍተኛ ጉዳት ደርሶበት ሕይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ትናንት ማምሻውን ሕይወቱን ማለፉን ዩኒቨርሲቲው አስታውቋል። አደጋውን ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊ ምርመራ እየተደረገ የሚገኝ ሲሆን ዩኒቨርሲቲው የሕግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለሕዝብ ይፋ እንደሚያደርግ አስታውቋል። አርባ ምንጭ ዩኒቨርሲቲ አክሎም በተማሪ ናትናኤል ከዚህ ዓለም በሞት መለየት የተሰማውን ጥልቅ ሐዘን ገልጾ ለቤተሰቡ፣ ለወዳጅ ዘመዶቹ እንዲሁም ለመላው የዩኒቨርሲቲ ማህበረሰብ ሁሉ መጽናናትን ተመኝቷል። ጉዳዩን በተመለከተ ቲክቫ ኢትዮጵያ የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች ነግረውኛል ብሎ ይዞት በወጣው ዘገባ ደግሞ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብቷል። ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈን ትቶ ለተማሪዎቹ ደህንነት ዋስትና ይስጥ ሲሉ ማሳሰባቸውን ገልጸዋል። ተማሪዎቹ አክለውም ባለው ነገር ስጋት እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውም በአስተማማኝ ሁኔታ እንዲረጋገጥ ጠይቀዋል።